ሰጠን። አሁን በጣም ብዙ ነን እኛ የቅዱስ ሚካኤል ልጆች እዚህ ቦታ ላይ ተገኝተናል። በእውነት ከቁጥር አያጉለን አያጉለን። አሜን በሉ። እኔ 2 ደቂቃ ነው የቀረኝ። አያጉለን። አሜን በሉ። አዎ በእውነት ለቅዱስ ሚካኤል ልጅነታችሁን ፍቅራችሁን ብዙዎቻችሁን ገልጻችኋል። ችግር ቢመጣለን ብላችኋል። መከራ ቢመጣለን ብላችኋል። በደስታም ተሰብስባችኋል። ክብረ በዓሉን በሰፊው አክብራችኋል። አሁን ከፊታችን ሰኔ 12 ልዩ በዓል ነው ይከበራል። በዓሉ ልዩ ነው። በዚህም ቀን ተገኝተን በረከት እናገኛለን። ዛሬ ንግስ ይመስላል፣ ያስደስታል። ለዚህ በዓል በእውነት እንድንደርስ እግዚአብሔር ይርዳል። ብዙዎች አለን ብሏችሁ ይሆናል ግን ይሸሿችኋል፣ ይጠፋሉ። የማይተዋችሁ እግዚአብሔር ከእናንተ ጋር ነውና የሚቀጥለውን ዓመት በሰላም ያደርሰን። እግዚአብሔር ቀንን ካልሰጠ ይሆናል። አሜሪካ ያሉ ወገኖቻችን አይሰጡም፣ ዘመዶቻችን አይሰጡም። ቤት ያላቸው ሀብት ያላቸው ሰዎች ሊሰጡን አይችሉም። ቀንን ማን ነው የሚሰጠው? ዘመንን ማን ነው የሚጨምረው? አምና ከእኛ ጋር የነበሩ የዘመሩ ሰዎች አሉ እንደ ዛሬ የሉም፣ አልፈዋል። እኛ ግን አለን። በማን ቸርነት? አመስግኑ። ታዲያ በደንብ አድርጋችሁ። ስለዚህ አንድ ጥያቄ ልጠይቅ ነው፣ ፈጽሙና እኔ ልቀበል። አንድ ሰው ነበር ይባላል። እችን ብቻ ልናገር በማለት ይህ ሰው